እንግዲህ ያው እንደምታውቁት ዛሬ ወይኔ ስፖርት ሰርቼ እግሬን አሞኛል እና ጀሞ ለእግርሽ ቁጥሩ ነበር አንተ የምትጠጣ ነው ግን ወይን ማርያም ምንም አይመቸኝም። ያበደ እኮ ነው ወይን ሲጨመርበት ደግሞ ጥሩ ጨምርልሽ። ምን ሌላ ነገር ቢራ ምናምን ቆይ በኋላ እንጠጣ። አረቄ ግን ውጭ ሀገር አረቄ አለ ይዘው ይሄዳሉ ነው እና ግን የለም ነጭ አረቄ የግብጡ አበደ የግብጡ አረቄ አለ ግን አረቄ የምድር ሰምተህ ታውቃለህ እንዴ? ለምን የለም? ኧረ የለም ተይዞ ይሄዳል አለ እኮ ከኛ ይሄዳል እንጂ አሁን ኦልሬዲ አረቄ የኢትዮጵያ ነው። እነሱ ጋር ጂን መሰለኛል። ይዞ እያምሮ ልክ አይደለም። እንዴት ናችሁ? የምር ጠጣ ቀስበል ፋሚሊ እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። ዛሬ ከቀዳ ወንድሜ ጋር መጥቻለሁኝ። ትንሽ ቆየና ከተገናኘ ከስንት ጊዜ በኋላ ከስንት ጊዜ በኋላ ነው የተገናኘ ነው። እንግዲህ ቅዳ ብራዘራይ ዛሬ ቤታችን ከች ብላለች። ጸዴ ፕራንክ ልንሰራ ጽድት ያለ ፕራንክ ልንሰራ እና ብዙም ክሊር ማድረግ የምንፈልገውም ነገር አለ እያወራንበት ነበር እና ቅዳ ጋር የሚደርሱ ቴክስቶች አሉ ምናምን ቅዳ የኛ ወንድም የማይመስላቸው ሰዎች አሉ። ብዙ ሰዎች እኔን ከሀይሚ ጋር የማገናኘት ነገር የምትሰሩት ስራ አለ እና ይሄን ደግሞ በጣም ግልጽ ላደርግላችሁ ነው ለመናገር በዚሁ ፕራንክ የመጣሁት እና እኔና ሀይሚ ቅዱስ ባለትዳር ነው። ባለትዳር ሰው አትበጥብጡ። ተበጠበጥኩ እኮ መጠጥ እኮ ጸዴ ነገር ነው ታውቃላችሁ። ያወጣል፣ እውነቱ ያወጣል። አንቺ በፕራንክ ሰው ግልፋ ብንልም እኮ መብታችን ነው። ኦልሬዲ አረጀን እኮ አይደለ? አረጀን የሆነ ሰከረን እንኳን ቢባል አዩን የሚባለው እናት ተደብቀ ነው። ምንም ትልቅ ሰው ብትሆን እናት ናት። ሪስፔክት መደረግ አለባት። እናት አባት ጋር እንደዚህ አይነት ላይክ የማይፈልጉት ነገር ስለሆነ ሜይ ቢ አባት ፏሪንግ ይችላል ከጀማው ጋር ምናምን ያስብልህል ይችላል። በህፃንነት ጀምሮ እኮ የምትለምደው ናቀመስ እየተባልክ እንዲህ በምላስህ ምናምን አልተቀመስክም? ምንም ትዝ አይለኝም። ህፃኑነት እዚህ ላይ ብዙ ስለጠጣ ትረባ ተጀምሯል። ከዛ ደግሞ ብዙ ስለጠጣ ያው ሪስፔክት ምናምን በሚለው ነው እንጂ አሁን በእኛ ኤጅ ላይ ኦን ማለት ይቻላል ብዙዎቹ እንደዚህ አይነት ላይፍ ነው የሚያሳልፉት። ግን እንዲህ ስታደርጉ ትርፉ ምን እንደሆነ ታውቃላችሁ? ሜይ ቢ ልትዝናኑ ልጨፍሩ ምናምን ትችላላችሁ እኮ ያቺን ታይም ነው የምትስጠኑት። ያቺን ታይም ብቻ ነው የምትዝናኑት። አንድ በገንዘባችሁ ሉዝ ታደርጋላችሁ፣ ትከስራላችሁ። በአግባቡ ቢሆን ችግር የለውም። ይሄ ከስንት አንድ ሰርተህ በስርዓት እንትን ብለህ ከስንት አንድ በበዓል ወቅት ምናምን በበዓል ወቅት ከቤተሰብ ጋር ሚሊዮን ከፋሚሊ ጋር እኛ ስንሰባሰብ ዝም ብለህ ለመደሰት ሜይ ቢ ከሆነ ነው እንጂ ነሰሰሪ ነገር መጠጥ አይደለም። ስራ ስታደርጉ አይሆንም። ስራ ስታደርጉት ከባድ ነው። ወደ ጨረባ ነው የምትገቡት ያላችሁን ጨርሳችሁና መጠጥን አንመክርም እኛ። ዛሬ በዚህም ብዙ ጊዜ ተናግረናል፣ ስለመጠጥ ብዙ ጊዜ አውርተናል ምናምን። አስፈላጊ ነገር አይደለም። በጣም በእውነት ራሳችሁ የሚያስታችሁ ኃጢአት የሚያሰራችሁ ነገር ቢኖር መጠጥ ነው። አደጋ ሊደርስባችሁ የሚችለው ከሰው ጋር ልትጋጩ የምትችሉት በመጠጥ ነው እና መጠጥ አስፈላጊ ነገር አይደለም። እንዴት ነው ወይን ይዘህ ስለ መጠጥ የምትመክረው እንዳትሉኝ፣ ለፕራንክ ብለን አታስቡ። እና ዛሬ ቅዳም መናገር የምትፈልጊው ነገር ክሊር አድርገሽ መናገር መብትሽ ነው። እንትን ነው ዛሬ አሁን እኔ በዚህ ፕራንክ ሰበብ በጣም መናገር የምፈልገው ነገር ምንድነው፣ ብዙዎቻችሁ ከዚህ በፊት በተፈጠረው ነገር ምናምን እኔን ከሀይሚ ጋር የመገናኘት የሆነ ነገር በተፈጠረ ቁጥር ከብሩክ ጋር እኔን ከሀይሚ ጋር የሆነ ለማገናኘት ብዙ ሰው ብዙ ይደውልልኛል፣ ይጻፍልኛል፣ ፖስቶችንም ያለው ምናምን። ግን እኔ ሀይሚና ብሩክ ለእኔ ሀይሚም ብሩክም ለእኔ እኩል ናቸው። ሁለቱም እንደውም ከብሩክ ጋርም አቀናብራችሁ ፖስቱት፣ ከሀይሚ ጋር እንደምትፖስቱት የብሩክንም ፎቶ እያደረጋችሁ እና ሁለታችንም ይሄ ከወንድምና እህት ያለፈ ምንም ነገር የለንም እንደዛ ብላችሁ ለምትጽፉልኝ
ወይ ደግሞ ፖስት ለምታደርጉልኝ የሚገርመው ቴክስትም ይደርሱበታል። ምንድነው ላይፍ ቀላል ነው ያደረጉት። ፍቅር የሚባለውን ነገር ተራ ነው ያደረገው ህዝቡ እና አንድ ሰው ለይቶ በእንደቀላል ከሰው ጋር ከተጣላ በቃ ተለያይተህ ከሌላ ወንድ ጋር መሆን አለብህ ወይ ከሌላ ሴት ጋር መሆን አለብህ ማለት ቁም ነገሩ ያ ነው እና እንደዛ ደግሞ አይባልም። እባካችሁን ማርያምን ተው። እኔም ጋር ይመጣል እንደዚህ አይነት ነገሮች ከሌላ ሴቶች ጋር ብዙ የሚያደርጉን ሰዎች በቃ እንትና ጋር ሂድ ከእንትና ጋር ሁን ምናምን ያ አይኮንም። በቃ እኔ ከተለያየው እንደ የምትወዱት ሰው ካጣችሁ ዘላችሁ እንዴት ነው ሌላ ሴት ጋር ልትሄዱ የምትችሉት? እንዴት ያ ከባድ ነው። ራሳችሁን ለማግኘት ትሞክራላችሁ፣ ሴትም ጋር ላትሄዱ ትችላላችሁ፣ ሴትም እንደዛው እና እባካችሁ ሴትነት ትልቅ ነገር ነው። ወንድ ልጅን እኔ እንደፈለጋችሁ አድርጉኝ ደግሞ አድርጉኝ ያለ ብላችሁ ቢያንስ እሷን እንትኗን ጠብቁላት። እውነት ይከብዳል፣ በጣም ይከብዳል። ብዙ ሰው ነው የሚታዘባት፣ ብዙ ሰው ነው የሚታዘበን ምናምን እና በውስጥ እየሄዳ እኔ ከሀይሚ ጋር ስጣላ አትምጡ ኑና እየመጣችሁ እንትን አትበሉኝ በቃ ተዋት፣ ሌላ ሴት ጋር ሂድ ምናምን ሌላ ማይሆን ነገሮችን ሶልቭ ለማድረግ ነው መሄድ ያለባችሁ እንጂ በቃ ይሄ ቆርጣችሁ ወደ ሌላ ሰው እንዲሄድ ወይ ደግሞ የሆነ ነገር ሀፕን አደረገ ብላችሁ ሌላ ውሳኔ መወሰን አያስፈልግም። ነገሩን እንዴት መመለስ እንችላለን ወደሚለው ነው መግባት ያለብን። የተጣላን ሰው ለማስታረም መሞከሩ ነው ጥሩ አድቫንቴጅ እና ቅዱሴም ደብሮት ነው የመጣው። እንደ ይቺ ልጅ እንትነች እንደ ዝም ብለው ከሰው ጋር የሚያጣምሯት አይነት ነገር ላይ ባጣ ቆየነን እና ከባድ ነው እሱ ነገር እናስብ። ሀይሚ የኔ ፍቅረኛ ነች፣ የቅዱሴም እህቷ ነች። አላልኩም እህቷ ነች። ሸተተኝ እኮ በቃ ገባልኝ እኮ እና ለቅዳም በጣም በጣም ምርጥ እህቱ ናት እና ጓደኛሞች ነን። ቅዱሴ ከዚህ በፊት ሀፕን ካደረጉት ነገራቶች በኋላ በጣም ተቀራርበናል። የሚገርም ግንኙነት ነው ያለን ከምታስቡት በላይ። አጠገቤ ያለ ሰው ነው ከጓደኞች አሁን እዚህ እንደምታውቋቸው እና ፍፄ፣ ሚፍታህ፣ ሀሰን ምናምን እንደሚባሉት እሱም ያለ ሰው ነው እና በቃ ዛሬ እንደውም ታያላችሁ። አሁን ሰክረ ምናምን ልንጠብቃት ነበር የነበረው። የምናደርጋለን መሰለኝ ይወጣሉ። ስልክ ተደውለልኝ ምናምን ጣብዬ ይወጣልና በመሀል ከመጣች በኋላ ዝገን መጣሁ ብዬ ይወጣል። ለምን ለፈትናት ከዛ ፈትናት እኔው በእናንተ ፊት በቤተሰብ ፊት ጥሩ ሀሳብ እና እስቲ መልስ ነው፣ ትልቅ መልስ ነው። በቃ በትክክል ቅዱሴን ታፈቅረዋለች ሀይሚ ብላችሁ ደግሞ የምታስቡ ካላችሁ መልስ ነው እና ምን ያህል ኮንፊደንስ እንደሆን ከሆነ ሀይሚ ምን ያክል በእሷ እንደምተማመን ታያላችሁ። በዚህ አሁን ከቅዱሴ ጋር ጭራሽ ኤክስፔክት አሁን ካሜራ ተደብቆ ምናምን ነው የማይሆን ነገር ከሆነ አልጭነውም ትላለህ። ግን ሀይሚ 100% የምታልፍ ሰው 100% ንጹህ ሰው ታማኝ ሰው ነች እና ታዩታላችሁ። እንግዲህ ካሜራ እንደብቃለቅ በሚል ነይ ብለናት አልወጣለች። የትሂድ ምናምን ክር ብለን እየጨፈርን ምናምን ነው ጠብቃት። ለእንትኑ ነው አንጠጣም። ክር ውስጥ እንገባ ደግሞ የእውነት ሰክረን ነው እንዳይመስላችሁ። ከመሰላቸው የሚመስላቸው ችግር የሚያምኑን ብዙዎች ስላሉ ብቻ ሀሳቡ ይሄ ነው እና የመጣንበትን ነገር ያው ብዙ ነገር ግልጽ ማድረግ አለብን ብለን ስላሰብን ነው። እውነት ጓደኝነት መሀል ላይ ምንም አይነት ቅራኔ እንዳይኖር ስለምንፈልግ ነው። አይኖርም። ምክንያቱም በጣም እኛ ከምታስቡት በላይ ቅርብ ብለን እንተዋወቃለን። እኛ ለእኛው ነው ያለ ነው እና በጣም ስለምንተዋወቅ አንዳንድ ሰዎች አደብ ግዙ ለማለት ነው። ባትገዙም ችግር የለም። እኛ መርካቶ ካገኘን እናገዛላችሁ። እናንተስ እንደ ሁላችሁንም አይደለም እንዴ? የጨረቃ ፋሚሊ 100% 99.9% ንጹህ ናቸው። 0.1 ናት ንጹህ ያልሆኑ ችግር የምታመጣው ትንሽ ናቸው። እነዛ ሰዎች ነው የሚንጫጩት እና ትንሽ ናቸው። ትቆነጠጣላችሁ፣ ችግር የለም። እናንተ ወይ ከንስለናችሁ 99.9 ይበቃናል። ኦልሞስት 100 ደርሰናል። አይ ብዙዎቻችን ላይክ እኔና ሀይሚን በጣም እንደሚወዱን ታውቃለህ። በጣም እኛም ለእነሱ በጣም ትልቅ ሪስፔክት ነው ያለን። እነሱን ለማስደሰት በቻልነው አቅም እንሞክራለን። ሁልጊዜ የእነሱን ስም የጨረቃ ፋሚሊ የሚለውን ስም በየቦታው ከፍ እንዲል ነው የምፈልገው እና ይህ አንድነታችን ልዩ ነው። በጣም በጣም በፍቅር ወዳችኋለሁ፣ እንወዳችኋለን። እንግዲህ የኔና ሀይሚ ፍሬ ለማየት ያብቃችሁ። ብዙ እቅዶች አሉ። እቅዶቻችን ከተሰካኩ በኋላ እኛም ወደ ራሳችን መንገድ እንገባለን ብለን ተስፋ እናደርጋለን። እቅዶቻችን ብዙ ናቸው የኔና የቅመሜ እና የምናቅዳቸውም ነገሮች የምናስባቸው ነገሮች አሉ እና
ወደፊት ታያል። አሁን ብዙ ሰው እንደውም ጓደኞቼ ምናምን በቃ ካልወለዳችሁ ምንድን የሆነ ቦታ ላይ ሜንሽን ተደርጌ አይቻሉ ገንፎ በትኩሱ ልጅ በልጅነት ነው አሉ። ምንድን ነው የምትሉኝ አልኩ። ግን እኔ እኮ ገንፎን አቀዝቅዤ ነበር የምበለው። አይ አንዳንድ ጊዜ ልጅ በልጅነት ቆንጆ ሆኖ ሳለ ረጋም ብሎ እንዴት መሰለኝ ከእቅድ ውጭ መሆንም ጥሩ አይደለም። የራስን ነገር መያዝ ጥሩ ነው። በጣም ጥሩ ነገር ቢኖር የራስን ነገር ይዞ ላይፍን መመስረቱ ነው የሚሻለው። ኦልሬዲ እኔ ላይፍ እኮ ተመስርቷል አይደል? አሁን የሆነ ቋሚ ነገሮችን ማስተካከል የሚለው ነገር ነው የቀረው እና እሱን ነገር ፏፏ እናደርጋለን። በቃ ብሎ መኖር ነው። ከዛ እግዚአብሔር ያውቃል። ያመሰግኑ መኖር ነው። ለማንኛውም ካሜራ አስተካክለን እንመጣለን፣ እንቀውጠዋለን። ዛሬ ከባድ ፕራንክ እንደውም እዚሁ እኛ የስካር ነበር ያሰብነው። ቅዱሴ እንግዲህ ገብተዋል። ሀሳቢ እንዲህ ነው ገባኝ ነው የምለው በተውኔት ማለት ነው። አንተማ የመጠጣቱ ሷስም አለብኝ። እያየሁ እኮ ነው አላላጠህ ራሱ ትላለህ። አመል ነው አትልም? መላት እጄ ይበላኛል። እና አሁን ያሰብነው ላይንን ሀሳብ እንደውም ሀይሚ ምን ልትል እንደምትችል እንትን ታያላችሁ። ፈጠን በጣም በቃ እንስራው በቃ መጣት ለምን ኦልሬዲ ዝም ብሎ ለመገናኘት ነበር የመጣ ነው እና ከመጣን አይቀር ለምን ፕራንክ አናድርጋት ብለን ነው እና ተነሳብን። ሴጣኔ ተነስቷል። ቆየና ፕራንክ አረኳት ቆየን መሰለኝ። ፕራንክ ከአንተ ጋር አድርጌት እኮ አለቅ ፕራንክ እናንተ ናችሁ ያደረጋችሁ። አርገናት አናቅም ለለት አናቀ እኔ እንጃ አርገና እንዲህ ወይ ሰክሬ ረስቸው ብዙ ጠጣሽ ሃይሚ ናት አርጋም ታውቁ ከሃይሚ ጋር ገና ከኔ ጋር እኮ እሷን አርገናት አናቅም። ስለዚህ ዛሬ መጀመሪያችን ነው። በዚህም ቪዲዮ ተማሩበት። ላይክ ፍቅረኛሞች መሀል ላይ በትዳር መሀል ላይ ጓደኛም ሊገባ አይገባም ብዬ አሁን ማምን ሰው ነኝ። ልክ አላቸው የሚገቡበት መስመርና ልክ አላቸውን ብዬ አምናለሁ። መተማመን ደግሞ በጣም ትልቁ ቁም ነገር ነው እና እኔ አምናታለሁ። ይህን ፕራንክ የማደርጋት አሁን የመጣልን ሀሳብን የማደርጋት ሳላምናት ቀርጬ አይደለም። አምናታለሁ፣ በደንብ ነው ማምናት። ግን እዩዋት እስኪ ቅመሜ ብዙ ጊዜ ያሳይታችኋለች ማንነቷን። እዩዋትና ትወስናላችሁ ራሳችሁ ትላለህ ምን አይነት ሰው እንደሆነች እና በዚህ ፕራንክ ሁላችሁም ተማሩበት። እሺ መጥፎን ነገር ብቻ ሳይሆን ጥሩ ነገር እንድትይዙልን ነው የምንፈልገው። የትኛውም ነገር በጣም መጥፎ ነገሮች ይኖሩታል። ጥሩ ሳይዱ ከሚገባው በላይ ህይወታችሁን ሊያስተካክል ይችላል። ሜይ ቢ እዚህ ጋር እንዴት አያምናትም እንደዚህ አይነት ፕራንክ ያደርጋታል ማለት ኔጌቲቭ ሰውን በጠማማ መንገድ ማሰብ ነው። ግን ጥሩ ነገር ስታስቡት እኔ ምን ያክል እንደማምናት ኮንፊደንስ ስላለኝ ወጥቼ ድረስ ለእሷ ምንም ነገር ሳይል ቀጥታ ወደ እናንተ ማቅረብ ማለት ከባድ ነው እውነት። እና ደግሞ ላይክ የእሷን ማንነት ታዩበታላችሁ። ለምታፈቅረው ምን አይነት መስዋዕትነት ትከፍላለች። እናንተም መክፈል ያለባችሁን ነገር ለምትወዱ ሰው ግዴታ መክፈል ያለባችሁ መክፈል አለባችሁ። በተለይ መተማመን ወሳኝ ነገር። እምነት ከባድ ነገር። እምነት አለመታመን በጣም የሚያስጠላ ነገር ነው። በብዙ ነገር አይቼዋለሁ። አለመታመንን በጣም የሚያስጠላ ነገር ነው እና እሱ ነገርም እንድታዩብ በቃ የምትወዱትን ሰው ልታምኑትና ልትታመኑም ግድ ነው። ግዴታ እየወሰለተም እያመለጠም እየዋሸ ምንም እያለም እመኑ ማለት አይደለም። ላይክ እንድትተማመኑ ሁለታችሁም ታማኝ ሰው መሆን አለባችሁ። ባልም ሚስትም ታማኝ ሰው መሆን አለባት። ለትዳሯ ቋሚ ግልፀኝነት፣ ምን የሚደባበቅ ነገር ሊኖር አይገባም። ሁሉንም ነገር ግልጽ ልታደርጉ ይገባል። ያንንም ተማሩበት። የኛ ውዶች፣ የኛ የጨረቃ ፋሚሊዎች ኦልሬዲ ቅዱስም እኮ የጨረቃ ቤተሰብ እና ቸርስ የጨረቃ ቤተሰብ ይላል። ኧረ በስመ አብ ወይንን ለምን ወይ የሆነ በሚጣፍጥ ነገር አይ ቲንክ በኮካ ምናምን ይበረዛል። በኮካ በስፕራይት ምናምን እንደዛ ሲሆን ቆንጆ ሊሆን ይችላል። ሲያደርጉ ሰማለሁ። እንደዛ ሲሆን ሰማለሁ እና ቅመሜ ዛሬ እንግዲህ ሁለት ወንዶች ተመሳጥረንብሻል። ያው በእርግጥ ጠንከር ይላል ከሁሉ። ከእሷ እኮ ከሰራን ከበድ እንዲህ ምንድን ነው የምትለኝ? አስበው እስኪ። ሁለቱም ከባድ እንዴ ማመዛዘን ምናምን ሳይሆን ሁለቱም ከባድ ነው። ለእኔ ከባድ ነው። ሁለቱም ቅዱስ የሚገባበት ፕራንክ ሁሉ ከባድ ነው። እና ቅዳም በቤቱ ይመጣል። እሺ ትንሽ ቢዚ ስራዎች ቢዚ ምናምን ስላደረገው ነው። ኮሜንት ላይ አካውንቱ ፒን አደረጋለሁ። ሰብስክራይብ ያላደረገ ስንት ነበር? 43,000 50,000 በቅርቡ ነው የምንቀውጠው። 50,000 በቃ ትደግሳለህ? ደግሳለሁ። ደግሞ ለመደገስ ደግሼ ነው የምድራቸው በ50,000 በኔ
በዛው በ50 ሺህ ገባን እኮ አላየም። ማርያም ባለፈው ሰርፕራይዝ የተደረግነው ካባ እና እኔ ፎቶንም ፖስት አድርጌዋለሁ እና አሜሪካ ሄደ ራሱ ጓደኛ ያለና አብሮ አደጋችን እዚህ የቡታጀራ ልጅ ነው። ቮይሱን እሰማለሁ አንተ አገባህ ምናምን ተቀይሜያለሁ አለኝ። ማርያም እንዳለ ጓደኞች ተቀይሜያለሁ። ጂም ቤት እገባለሁ ኮንግራ ይሉኛል አልኩኝ። ለምን አልኳቸው አገባህ እኮ እመቤቴ ሁላ ቀን እንኳን ቀኑ ራሱ እኮ የሰርግ ቀን ኖርማል ቀን ነበር። ኖርማል ቀን እሑድ ቀን ነው እንዴ? አይደለም ምንድን ነው በካባ ብቻ ልትፋታል እንዴ? ኧረ ይቆረጣል፣ ቁርጡ ምናምን ይበላል፣ እንቀብጧለን። በደንብ ብቻ ፈጣሪ ቃሌን ያስከብረኝ። ቀለበት ማስርላት ፓሪስ ነው ብያለሁ። ማስርላት ከሆነ ፓሪስ መሄድ ከቻልኩ ሚዜ ነኝ አንደኛ ፓሪስ ለሚሄድ ነው እንዴ? ቀለበት ላይ ምን አገባኝ? ቀለበት ላይ ሚዜ እኮ ራሱን እንትን ወጪውን ይችላል። እንትን እኮ ነው ሚዜ እኮ ራሱን የሚችል ወጪ። እኔ ሰምቼ አላውቅም፣ ዛሬ ነው የሰማሁት። ምን ማለት ነው ሰምቼ አላውቅም? ሚዜ ግዴታው ነው እኮ ብዙ ነገር ይሸፍናል። ኧረ የሚባል የለም። የሌለ ህግ አታምጣ፣ አዲስ ህግ አታምጣ። እኔ ነገር የራሳችሁ ጉዳይ። እኔ የቀለበት ሰዓት ሚዜ ምን ይሰራል? አይ ማርያምን እቅዴ ነው። እኔ ፓሪስ የሆነ ደስ የሚል ታሪክ ይኖረናል ብዬ አስባለሁ። መሄድ ከቻለ እንሞክራለን። ፓሪስ በጣም ቀላል ነገር ነው። ያው አንተ ማሳብ እሱ ማሳካት። ኢንቪቴሽን የምትልኩልኝ ሰዎች ካላችሁ ነገም ና በሉኝ፣ ይሄዳል። ገስት ላይ አይደለም እሺ፣ እንትን ላይ ፕሮሰስ ነው። ወደዚህ የሚልክልኝ ሰው ካለ ነገ ይሻት ነው የሚሄድ። ነገ ይዘናቸው ይዤላቸው እመጣለሁ፣ ያስገባሉ። ምን አንተ ኢትዮጵያ ሆነ እንዴት ነው የፓሪስ ኢንቪቴሽን የምትልክልኝ? አይ ከላኩልን ይዤላችሁ እመጣለሁ። እነሱ ልትሄድ ማን ያነሳችኋል ፎቶ? ኦኬ ለካ ጓደኛ ያስፈልጋል። እንግዲህ ጓደኞቼም ተዘጋጁ። የሚሄድ ከሆነ ሁላችሁም ተዘጋጁ ይገባል። እንደ ቲም ነው መሄድ ያለብን። እንደ ክው በባስ በምንድን ነው አዋላ ይሄ ሰውዬ ይሄድ። ለማንኛውም ፋሚሊ ካሜራ ደብቀን እንመለሳለን። ከኛ ጋር ስለሆኑችም እናመሰግናለን። ሁሌ የሰፖርት ታደርጉናላችሁ፣ ሁሌ ታግዙናላችሁ። ጨረቃ ፋሚሊ ሁሌ እንደተባበረ ነው እና ቴንኪው በጣም ምንድን ነው ትንፋሽ እየሰበሰብኩ ቡጢ ምንም ሊኖሩ ይችላል ምን ነው እና በተንፋሽ ነው እንደምትከላከሉ ከሰነዘረች ወደተላለ። አይ በቃ ሞራል በደንብ መሰብሰብ መቻል አለብኝ። እኔ አሁን ሀሳብ ያዘኝ ማርያምን እግሬ ነው በቃ ስትራፕ ይዞኛል እና ስፖርት ሰርቼ እስኪ በእግዚአብሔር አይለካ አይደለም እንዴ በማርያም ኧረ በእግዚአብሔር ቅዱስ ወይኔ በእና ለነገሩ የሰከርኩ ነው የሚመስለው እንዲህ ያለ ምናምን። ለማንኛውም ፋሚሊ መቻችሁ ተመልሰን እንመጣለን። ሰብስክራይብ አድርጉ። አሁን ኦልሞስት ትንሽ ነው የቀረን 400 ሺህ ልንገባ 400 ሺህ እንቀውጠዋለን። ይመቻችሁ። ካሜራውን አዘገጃጅተናል። እኛ መቀወጥ ብቻ ነው የቀረን። እንዳታሳፍረኝ። ልክ አንተ እንዲህ ነው እንዳያመለ እንዲህ ብለህ ነው የመጣው እኮ ሰክራለሁ። እመቤቴ ዛሬ በደንብ ነው። እሺ ግዳል ነገሩ ይበቂ እኮ ነው። ተው አናባቱ ምን ሞልተህ ምን ጥቅም ጨርሰውና እንትን ታል። እሺ እኔ እንደዚህ ደግሞ አውቄ ሰከረና እንዴ ሰከርክ ምሳል እንጂ ምን ነው የምትጀነነው? ማኔ ወረጃል እንደዚህ እንደጋ አስመጣም እንዴ ደውለላት ምን ትመጣለች? ሞክር ልክ ደውል። ምንድን ነው አንቺ አመጪ ምን ይበላት? ስሙዙ ትሰማላችሁ። የኔ የአበባ የታለች በእናትሽ ስሟት። ወደዚህ ልገልበጥ እንደውቅ ሃይሚ ቤት ገብቻለሁ። እዚህ ደርሰሽ ነው? እኔ እኮ ናፍቀሽኝ ነይ እስኪ ነይ በእናትሽ እኔ ጋር እኮ ነው መሆን ያለበት። ሻቡ ሰምጣል ልዩና እኔ አንድ አይነት ከደረሰ ትወስዳለህ። ከደረሰ ትወስዳለህ። ልዩ አንድ አይነት እኔ ልዩ አንድ አይነት በስመ አብ ነይ የእኔ አበባ ነይ እዚህ ይደረግ። በሶስት እኮ ነው ምንድን ነው በሶስት ነው ያማል እንዴ ሰውዬ ድሬ ነው። ሁሌ እንዳፋፈርክ ስትመጣ ትጨቀጭኝ። ምን አይነት ሁሌ እንዳፋፈረ ምን አይነት ነይ እዚህ ጋር እስኪ አቦ ፈልጌሽ ነው አጨቃጨቂ። በእናትሽ ነይ እስኪ ታካብጃለሽ። ነይ ያልሻል ይኸውልሽ ሳገባሽ እኮ እኔ ሚስቴ ነሽ ብዬ ስናገር እኮ እንጨቃጨቃለን።
ቢራ ነው ችግር አለ አና ይጨምራል እኮ ነው ያልተከፈተው ይላል እኔ እንጠጣለን እኔ ጉጂ ተከፈቱ እንጂ ወይስ ይልቅ ኧረ ጨርስ አንተ ይዛል የተጣረ ለምጠጣ እንጂ አንተ ምን ነው እንዴ እሷ ስትመጣ ጭርስ እረፉ በእናታችሁ ምንድን ነው ይሄ ሁሉ ጠጥታችሁ ጓደኛችን አይደል በቃ መጠጣት ፈልጓል ነው ይፈልጋሉ መጠጣት አለብኝ አንተ ምን ነው እስካሁን ግን በእናትህ ያልጠጣን ኧረ በኢየሱስ አሁን ማለት ነው ወደ ላይ ያለኝ ከብዶኛል ደርሰህ ትመጣለሽ እንደ ቤት መስማ ማይተው ውርር እያደረገኝ ቤቲንግ ክለብ አድርጋችሁ ጠበቃችሁ መጠጥ ቤት የት ነው ወተሽ እኛ ሁሉ ሰዓት እንጠብቅሽ እስቲ ያለ ኧረ ቆይ እንዴ በብርጭቆ ማጠጣ እንዴ በማርያም አበይ እኮ ነው የምልሽ ነይ አትጃጃሉ እግዚአብሔር ስለሰለኝ አንዴ እንዳደፋብኝ ላይ ለየ እንዴ ምን እየሆናችሁ ነው ማካበድ ምናምን ታካብጃለሽ እሱ ጓደኛ በጓደኛ ሰላም ውድ ማሮቼ እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝዝት ይበልልኝና እንዴት ናችሁ? እንዴት ከረማችሁ ነው ባለው። እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ጠፍቻለሁ ያ ስራ ምናምን ስለሆንኩ ነው የጠፋሁት ነው ያለሁትና እናንተስ እንዴት ናችሁ? አሸንዳስ እንዴት አሳልፋችሁ? እንዴት ናችሁ? ወይ እኔ ጋር ደህና ነኝ ምንም አይልም። ማረች እስኪ ሳብስክራይብ አድርጉልኝ በእግዚአብሔር ዩቲዩብ እየቀዘቀዘ ነው ይመስለኛል እና ሼር ሳብስክራይብ ኮሜንት ያጻፋችሁ እንትን አድርጉልኝ በእግዚአብሔር በጣም እንትን ሆነና ቀዘቀዘ በእግዚአብሔር ማርያምን እና እንዳታልፉኝ በእግዚአብሔር ማርያምን ምን አለበት ላይክ ምናምን ብታርጉልኝ ምንም ድካም ምናምን የለው ማረች እና አድርጉልኝ በእግዚአብሔር ደግሞ ሼር ያላችሁ ደግሞ አባራታቱኝ ወዳችኋለሁ በቃ በሌላ ቪዲዮ እስከሚመጣ ድረስ ደህና ቆይልኝ ቻው